በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አማን ኪዳንኪ እያሃልቅ ክቡር አባታችን ሊቀ ኅሩያን ገሪማ ጌታነህ ጋሞና አካባቢው ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መጋቤ ሰናያት ያዕቆብ ደስታ የሀገረ ስብከቱ ዋና ጸሐፊ፣ ክቡር አባታችን መላከ ልዑል ቃለ ጽድቅ በጀ የሀገረ ስብከቱ ትምህርት ክፍል እና የካህናት ተወካይ ኃላፊ፣ ክቡር ቆሞስ አባ ወልደ ማርያም የሀገረ ስብከቱ የሰበካ ጉባኤ ማደራጃና የገዳማት መምሪያ ኃላፊ፣ ክቡር ቀሲስ ደጉ አልቤ የዚህ መድረክ መሪ ማለት ነው፣ የሀገረ ስብከቱ ሂሳብ እና በጀት ክፍል ኃላፊ፣ ክቡራን የሀገረ ስብከቱ የመምሪያ ኃላፊዎች፣ ክቡር አባታችን አባ ስብሐት የሁለቱ አድባራት አስተዳዳሪ፣ እንዲሁም ቀሲስ ገዳሙ የሁለቱ የዚች ቅድስት ኪዳነ ምሕረትና የደብረ ፀሐይ ቅዱስ ጊዮርጊስ አብያተ ክርስቲያናት አስተዳዳሪ፣ ክቡር ሊቀ ትጉሃን ቀሲስ በለጠ የሁለቱ አድባራት የደብረ ኃይልና የደብረ መንክራት አብያተ ክርስቲያናት የቁጥጥር ኃላፊ፣ እንዲሁም የቀድሞ የሀገረ ስብከቱ የሰበካ ጉባኤ ማደራጃ ኃላፊ፣ ሊቃውንተ ቤተ ክርስቲያን ሁላችሁም በየማይረጋችሁ፣ የአድባራት አስተዳዳሪዎች፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ምዕመናን አባቶች፣ አረጋውያን፣ ምዕመናት እናቶች፣ አረጋውያት፣ እንዲሁም ወንድሞች፣ እህቶች፣ ሕፃናት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ምስጋና ለባህሪው የሚገባው አምላካችን እግዚአብሔር ይመስገን ብለን እንድናመሰግን በቸርነቱ ሁለት አይነት ሐሳብን በምናንቀሳቀስበት በጎና ክፉ መልካምና መጥፎ ሁለቱንም አስተባብረን በምናገርበት አንደበታችን ለምስጋና የተፈጠረው አንደበታችን እግዚአብሔር ይመስገን ብለን ታላቁን ቃል እንድናመሰግን ለሁላችንም በዚህ ቦታ በዚህ በቅዱስ ስፍራው ስለሰበሰበን ስሙ የተመሰገነ ይሁን። እንግዲህ የሚያስተምር እግዚአብሔር ነው፣ መካሪ እግዚአብሔር ነው። እኛ ደግሞ ተማሪዎች ነን። እግዚአብሔር በሁሉ ያስተምራል። በእጽዋቱ ያስተምራል፣ በፀሐይ ያስተምራል፣ በዝናብ ያስተምራል፣ በጉዞ ያስተምራል፣ በመኝታ ያስተምራል፣ ተኝቶ በመነሳት ያስተምራል። በሁሉ እግዚአብሔር የማያስተምርበት የለም። ምናልባት ከኛ ማስተዋል ካልጎደለን በቀር ማለት ነው። ሁሉ ነገር ለእግዚአብሔር አስተማሪ ነው እና አንክሮ ይባላል ማድነቅ፣ የእግዚአብሔርን ስራ ማድረግ፣ ማየት፣ እግዚአብሔርን ማመስገን። እንዲያውም ሊቃውንቱ በስነ ፍጥረት ልክ ያለውን ሁሉ ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ የፈጠረው እግዚአብሔር እኛ እንኳን የምንመገበው ሁሉ እግዚአብሔር እንዴት እንድንመገበው ስለሰራልን እንድናደምቀው ነው። ስለዚህ በሁሉ ነገር የሚመሰገን እግዚአብሔር እንድናመሰግነው ስለፈቀደልን በድጋሚ ስሙ የተመሰገነ ይሁን። የድነት መጀመሪያ የመመኪያ ዘውድ የንጽህና አክሊል የሆነች እመቤታችን በሷ የተፈጸመልን እመቤታችን ቅድስት ድንግል ማርያም የሷም ስሟ የተመሰገነ ይሁን። እንዲሁም ቅዱሳን ጻድቃን ሰማዕታት በረከታቸው የሁሉም ከቅዱሳን መላእክት ጀምሮ ከጽርሐ አርያም እስከ ምድር ባለው ሁሉ እግዚአብሔር ባከበራቸው ልክ የከበሩት ሁሉ በረከታቸው ይድረሰን። እንግዲህ ቅድም እንዳልኩት የሚያስተምር እግዚአብሔር ነው። እኛ ሁላችን ተማሪዎች ነን ብያለሁ። እግዚአብሔር ሲያስተምረን ደግሞ እኛ ሕሊናችንን ሰብሰብ አድርገን መማር ከኛ ይጠበቃል። ኪዳንኪ እያልቅ ቅዱስ ያሬድ ይሄ ቃል ኪዳንሽ አያልቅም የሚል ነው ሐሳቡ። ቃል ኪዳንሽ አያልቅም፣ የሚያልቅ የሚወሰን ቃል ኪዳን አለ ማለት ነው። የማያልቅ ቃል ኪዳን ካለ የሚያልቅ ደግሞ የሚያከተም አለ ማለት ነው።
ከጊዜ ጋር አብሮ የሚያልፍ ከጊዜ ጋር አብሮ የሚጠፋ ቃል ኪዳን አለ ማለት ነው። ቃል ኪዳን ማለት ሐሳቡ ወይም ኪዳነ ምህረት የሚለው ኪዳነ ምህረት ማለት የምህረት ቃል ኪዳን። እስቲ በሉ የምን ቃል ኪዳን? የምን ቃል ኪዳን? የምህረት ቃል ኪዳን። አስቡት። የምህረት እንግዲህ ምህረት ማለት እግዚአብሔር በሚምረን ልክ ማለት ነው። እግዚአብሔር ይቅር በሚለን ልክ ማለት ነው። ምህረት ማለት በሰራነው ልክ የማይፈርድ ማለት ነው። በሰራነው ልክ በዚያው ልክ ውጤቱን መልሶ የማይሰጥ የሚምር ያን ሁሉ የሚተው እግዚአብሔር መሐሪ ነው ሲባል የሰራነውን በደላችን ሁሉ የማያስብ ማለት ነው። ስለዚህ ምን ይባላል? የምህረት ምን ይባላል? ቃል ኪዳን። እስቲ አሁን እናንተ መዘጋጃ ቤት ጋራ ሰነድ አላችሁ አይደለ? የቤት ካርታ ያላችሁ አላችሁ። የጋብቻ ሰነድ አለ። ይያል ልዩ ልዩ ውል ይኖራል። ታውቃላችሁ፣ ብዙዎቻችሁ ባለሙያዎችም ትኖራላችሁ። ስለዚህ ያ ውል ትዋዋላላችሁ። ውሉ ለምንድን ነው የሚያስፈልገው? አቤት ለምንድን ነው ያስፈልገው? ያ ውል የሚያስፈልገው አንደኛው አካል ሐሳቡን ቢቀይር ምስክር እንዲሆን ነው። እየሰማችሁኝ አይደለ? አንደኛው አካል ሐሳቡን ቢቀይር ቀድሞ የተናገረውን ነገር ቢያፈርስ ያ ውል ይገድበዋል፣ ይይዘዋል ማለት ነው። ቀድሞ የተነጋገርንበት የተዋዋልንበት ብሎ ይይዘዋል ማለት ነው። ስለዚህ ውል ማለት ከእግዚአብሔር የምህረት ቃል ኪዳን ማለት ሰውና እግዚአብሔር የሚገናኝበት ወይም የተገናኘበት ውሳኔ ማለት ነው። ሰነድ፣ የማያልፍ ሰነድ፣ የማይሻር ሰነድ ማለት ነው። ከሰው ጋር እንኳን አሁን ቅድም እንዳልነው ሰዎች ጋር እንዋዋላለን። ጊዜያዊ ሊሆን ይችላል። ሰው ሲያልፍ ሁሉም ያልፋል። ሰነዱም ሊያልፍ ይችላል፣ ሊሻር ይችላል። ከእግዚአብሔር ጋር ግን የምናደርገው ሰነድ የምናደርገው ቃል ኪዳን ይሄ የምህረት ቃል ኪዳን ማለት ቃል ኪዳን ምንድን ነው? እኛ እግዚአብሔር ስንጠይቀው እግዚአብሔር ደግሞ ለኛ ይህንን ነገር በእናንተ ላይ አላደርግም ብሎ የሚወስነው ውሳኔ ቃል ኪዳን ይባላል ማለት ነው። ቃል ኪዳን። ስለዚህ እመቤታችን ቅድስት ድንግል ማርያም ዛሬ አሁን ኪዳነ ምህረት የሚለው የምህረት ቃል ኪዳን ከልጇ ጋር የተገባቡበት ማለት ነው። እናት ከልጇ ጋር፣ ልጅ ከእናቱ ጋር በዚህ ዓለም ምክንያት በዚህ በሰማያዊና በምድራዊ መካከል በሚገኘው በዚህ ዓለም በምንሰራው ስራ በኋላ ደግሞ እግዚአብሔር በቸርነቱ እንዲምረን እመቤታችን ጠይቃ ልጇ ደግሞ የሰጣት መልስ የዚያ ውሳኔ ሰነድ ማለት ነው። ቃል ኪዳን ማለት ነው። ስለዚህ ኪዳነ ምህረት የሚለው ብዙ ጊዜ አሁን የእመቤታችን ብዙ ስሞች አሉ። ኪዳነ ምህረት ማለት የምህረት ቃል ኪዳን ማለት ነው። ምክንያቱም በዚህ ውስጥ የምናየው ማንን ነው? እመቤታችንን። በዚህ ውስጥ የምናየው ማንን ነው? እግዚአብሔርን። በሁለቱ መካከል ማለት ነው። እግዚአብሔር ይቅርታ ለማድረግ የተናገረበት በመዝሙር 87 ላይ 88 ላይ ኢየሱ እያረኩስ ኪዳኔ ወይ ኢየሱ ዘወፃ ማፉዬ ይላል። ቃል ኪዳኔን አላረክስም ይላል። እግዚአብሔር ነው የተናገረው። ቃል ኪዳኔን አላረክስም ወይ ኢየሱ ዘወፃ ማፉዬ ከአፌ የወጣውንም አልዋሽም ይላል። እግዚአብሔር ይዋሻል? አይዋሽም። እኛ እንዋሻለን። እኛ አሁን እንዋሻለን። አሁን እውነቱን እናገራለን። አሁን ብዙ ነገር እናደርጋለን። አንደበታችን ቅድም እያለው ይቺ አንደበት ሁለት ነገር እናስተናግድበታለን። የተፈጠረች ግን ለምስጋና ብቻ ነው፣ እንድንዋሽበት አይደለም። ለዚህ ነው ቃል ኪዳን ያስፈልገው እኮ ሰው ስለጠፋ ስለወደቀ። ቅድም በዝማሬያቸው ሊቃውንቱ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ ወይም አመ ተሰደ እምገነት፣ አዳም ከገነት በተሰደደ ጊዜ ተስፋ አድርጎ ቋጥሮ ስንቅ አድርጎ ይዟት የወጣ ማለት እመቤታችንን ነው። ምን ለምን እሷ እመቤታችን ከአብርሃም ዘር ካልተወለደች ከእመቤታችን ደግሞ ጌታን አትወልድም። ስለዚህ ምክንያት የድነት መነሻ የድነት መሰረት የንጽህና መነሻ የንጽህና መሰረት የንጽህና አክሊል የንጽህና የድነት ዘውድ በእሷ እንደሚፈጸም አዳም ተማምኖ ከገነት ወጣ ነው ያሉት። አዳም ያንን ተማምኖ ነው ከገነት ወጣ። ስለዚህ ቃል ኪዳን ማለት እግዚአብሔር ለሰዎች ልጆች የሚያደርገው ምህረቱ ነው።
ምህረት ማለት ደግሞ እስከ ምንም ነገር መተው ማለት ነው። ምን አልኳችሁ? እስከ ሁለንተናው ነገር ያደረገውን ነገር ሁሉ መተው ነው። ስለዚህ እግዚአብሔር የሚተው ነገር ሁሉ ምህረት ይባላል። ምህረት ይባላል። ለኛ ብዙ ነገር እናደርጋለን። እውነት ለመናገር አሁን እቺ ፀሐይ እቺ ምድር እዚህ ላይ ቆመናል። አሁን እግዚአብሔር ሁላችንም ያያል። እስኪ እያንዳንዳችን ብናስብ በየውስጣችን ማን ነው ንጹህ ሆኖ የቆመ? ማን ነው? እኔ ነኝ የሚል ሰው አለ? በፍጹም ሁላችንም በንጽህና አልቆምንም። ንጹህ ግን እግዚአብሔር ነው። እግዚአብሔር ንጹህ ሲሆን እኛንም ንጹህ ያደርጋል ማለት ነው። ስለዚህ ይሄ በዚህ ቃል ኪዳን መሰረት እመቤታችን ዛሬ ቃል ኪዳን ልጇ ሰጥቷታል። ልጇ ቃል ኪዳን ሰጥቷታል። እኔ በምጠይቀው ጥያቄ ልክ ወይም በዚህ ዓለም የሚኖሩ ሰዎች በኔ ምክንያት ኃጢአት ሰርተው ቢማጸኑ ይቅር በልልኝ ብላ መጀመሪያ ልጇን ቃል አስገብታለች። ልጇን ቃል አስገባቸው። አሁን ወደኋላ ታሪኩን እናየዋለን እና በዚያ ልክ አንቺን ያመሰገነ በአንቺ ስም የተማጸነ ቤተክርስቲያን አብያተ ክርስቲያናትን ሁሉን ክርስቲያኖችን ሁሉ የረዳ ማንኛውንም ሰው እምርልሻለሁ ቃል ኪዳን እገባልሻለሁ አላት ለእመቤታችን። እስኪ ለኛም በሷ አማላጅነት ቃል ኪዳን ይግባልና አምላካችን። ብዙዎቻችን ከቃል ወጥተናል እኮ ወድቀናል፣ በኃጢአት ተጨማልቀናል፣ ሞተናል፣ ተበላሽተናል። እግዚአብሔር ግን አልተወንም። ለኃጢአተኛውም ለሁሉም ፀሐይን ያወጣል፣ ዝናብን ያዘንባል። ሰሞኑን የፀሐይ ሙቀት አይታችኋል አርባ ምንጭ ላይ። አሁን ደግሞ ቀዝቀዝ አደረገን እግዚአብሔር። እኛ ንጹህ ሆነን ያቀዘቀዘን? እኛ ንጹህ ሆነን ነው ወይ? እውነተኞች ሆነን ነው ወይ? አይደለም። እሱ ይቅር ባይ ስለሆነ እያንዳንዱ እስቲ በቢሮ ደረጃ እንይ፣ እስቲ በሕክምና ደረጃ እንይ፣ እስቲ ፍትሃዊ ያለ የለም እኮ። ግን እግዚአብሔር ይቅር ባይ ነው፣ መሐሪ ነው። ስለዚህ ይህንን የምሕረት ቃል ኪዳን የሰጠበት ቀን ስለሆነ ዛሬ እመቤታችን ኪዳነ ምሕረት እንላለን፣ ኪዳነኪ እንላታለን። ኪዳኗ የማይለወጥ ልጇ የሰጣት ነው። ስለዚህ ዛሬ እመቤታችን ቃል ኪዳኗን ከሰጣት በኋላ አንድ ታሪክ ተፈጽሟል። አንድ ታሪክ ይህ ስሞን የሚባል ወይም በብዙዎቻችን በላዔሰብ ሰውን የበላ ማንን የበላ? ሰውን የበላ ሰውንም ይበላ ሰውን ሰው ይበላል እንዴ? እዚያ መጽሐፍ ቅዱስ ላይ ምናሴ ነብዩ ኢሳይያስ ምናሴ ይበልዖ ለኤፍሬም ወኤፍሬም ይበልዖ ለምናሴ ይላል። ምናሴ ኤፍሬምን ይበላዋል፣ ኤፍሬም ምናሴን ይበላዋል ብሎ መጽሐፍ ቅዱስ ላይ ተጽፏል። አንባቸዋል። ኢያሱን ትንቢተ ኢሳይያስ ላይ ነው ይሄ ተጽፏል። ስለዚህ ምን ማለት ነው? መብላት ማለት ምንድነው? ሰው ሰውን ይበላዋል እንዴ? አይደለም። ይረዳዋል፣ ይጠቅመዋል፣ ያግዘዋል ማለት ነው። ብዙ ጊዜ መጽሐፍ ቅዱስ ብዙ አይነት ነገሮች ይኖራሉ። ስለዚህ በላዔሰብ የተባለው ሰውዬ ሰውን ይበላል። ሰው የበላበት ምክንያት ምንድነው ነው ዋናው ነጥቡ። ለምን ሰው ሊበላ ቻለ? አሁን የሰውዬ ብዙ ጊዜኛ አሁን እንደው ቤተክርስቲያንን መተን አንዳንድ ነገሮችን ለማድረግ ስንሞክር ከፍጹምነት አይደለም የምናደርገው፣ ወይም ካለማወቅ ደግሞ በፈተና እንደሚመጣም ደግሞ አስበን አይደለም። አሁን የሰውዬ ሰዎችን ሊበላ የቻለበት ምክንያት ሆን ብሎ አቅዶት አይደለም፣ ግን በፈተና ወድቆ ነው። እና ስምዖን የተባለው ደግ ሰው ታላቅ ሰው እኔ አብርሃም አባቴን መወከል አለብኝ ብሎ የሚሰራ ሰው ነበር። የሚገርማቸው እንደ አብርሃም እንግዳ እቀበላለሁ፣ እንደ አብርሃም ያደረገውን ስራ ሁሉ መስራት አለብኝ ብሎ ታጥቆ ለመስራት የጀመረ ሰው ነው። ግን ፈተና መጣ መካከል ላይ። ፈተናው ምን ይመስላችኋል? አሁን እንግዳ ስትቀበሉ፣ አስራቱን በኩራቱን ስታወጡ፣ ለእግዚአብሔር ጥሩ ነገር ስታደርጉ፣ ለእግዚአብሔር በእርግጠኝነት ለእግዚአብሔር የምናደርገው ለራሳችን የምናደርገው ግን ለእግዚአብሔር የምናደርገው ነገር ስናደርግ አሁን እንደው ጾም ከሆነ ቤተክርስቲያን አስቀድሰን ስንወጣ ፈተና ከገጠመን እንዴ እግዚአብሔር ምን ሆኖ ነው እኔን እንዴ እኮ እያስቀደስኩ እኔ ቁሜ እንዲያደረኩ እንላለን፣ እኛ እንመጻደቃለን። አይባልም። ምናልባት እግዚአብሔር ሊፈትነን ይሆናል። ወርቅ ወርቅነቱ የሚታወቀው በእሳት ከነጠረ በኋላ ነው። ከታየ ወርቅነቱ የሚመዘነው
እሳቱን ሲያልፍ ነው። ከቀለጠ እኮ ወይ አፈር ነው ወይ ነሐስ ነው ወይ ሌላ ብረት አካል ነው። ስለዚህ ክርስትና ፈተናን አልፎ ተሻግሮ ሲሄድ ነው። እና ይህ ሰውዬ እንደ አባቴ አብርሃም እንግዳ መቀበል አለብኛል። እንግዳ ተቀበላላችሁ? ግን እንግዳ የሚቀበል አቤት! አሁን እንግዳ የሚቀበል አለ ከተማ ላይ? አሁን እንግዳ ተረስቷል እኮ እንግዳ። አሁን ወደፊትማ ሳይጠፋ አይቀርም። እንግዳ የሚባል የለም። አሁን እንግድነት ካለ ራሱ አልጋ ቤት አለ፣ አልጋውን ብሩን ከፍሎ ያድራል እንጂ በእንግድነት የሚያስተናግድ ሰው የለም። ብር እንኳን የለኝም እባካችሁ አሳድሩ ቢል የሚያሳድርም ሰው የለም እኮ። ታሳድራላችሁ? እስኪ ብር የለኝም እባካችሁ የምበለው ቢል እኮ አሁን እንዴ ሰርታ አትበላም እንላለንም። ብዙዎቻቸው ደግሞ ብዙ ደጋግ ይኖራሉ። ስለዚህ እንግዳ መቀበል ከትእዛዛቱ አንዱ ከአዲስ ኪዳን ሕግ አንዱ ነው እኮ። ከስድስቱ ቃላት ወንጌል አንዱ እንግዳ መቀበል ነው። ቅዱስ ጳውሎስ እኮ እንግዳ በመቀበል ባለማወቃቸው መላእክትን የተቀበሉ አሉ አለ። አያችሁ፣ እነሱ መላእክትን እንቀበላለን ብለው አላሰቡም። ግን እንግዳ በመቀበል ባለማወቅ እግር ማጠብ፣ የእንግዳ እግር ማጠብ አሁን እኮ አስቸጋሪ ነው። ሚስት የባሏን እግር ማታጥብም፣ ባልም ለሚስቱ በዚያው ልክ አይታዘዝም። ይሄው አሁን መጽሐፍ ቅዱስ እንደ ታሪክ ድሮ ይደረግ ነበር እንድንል ሆነናል እኮ። የለም ሁሉ እንግዳ ሲመጣ እግሩን የሚያጥብ ማን ነው? የለም። ምናልባት 2-3 ሰዎች ሊኖሩ ይችላሉ። ሁሉም ደግሞ አንድ ነው ይባላል። ስለዚህ ይህንን ነገር እንግዳ መቀበል ዋጋ እንዳለው ያወቀ ሰው ነው ይሄ ሰሞን ማለት። እንግዳ መቀበል ዋጋ እንደሚያሰጥ ከእግዚአብሔር ዋጋ እንደሚያሰጥ በፍጹምነት ያመነ ሰው ነውና እንግዳ መቀበል ጀመረ። ልክ አብርሃም ሲያደርገው እንደነበረ እንግዳ ካላስኩ አልበላም ማለት ጀመረ። ከዚያ በኋላ አብርሃም ነኝ የአብርሃምን ስራ ሰራለው ሲል የሰማ ሰይጣን ተንኮል ወጥመድ አጠመደ። እግዚአብሔር ከፈተና ይጠብቀን። ፈተና ከባድ ነው። ከፈተና ማለፍ እግዚአብሔር ሲያግዝ ነው። እግዚአብሔር ሲረዳ ነው። የኛን ጸሎት እኮ አቤቱ ወዴት አታግባን፣ ወዴት አታግባን። ይሄንን ጸሎት ከልብ መጸለይ አለብን። አቤቱ ወደ ፈተና አታግባን። እሱ እኮ ሰጥቶናል። በጸሎታችን አስተካክሎ ወደ ፈተና አታግባን ብለን ልንጸልይ ይገባል። እና ፈተና መጣ። ፈተናው ምንድነው? እንግዲህ አብርሃም ሥላሴን ተቀብሏል። ስለዚህ ልጅክን ደግሞ ሰዋልኝ ብሎታል። ስለዚህ በዚህ ልክ የነን ሰው ማጥመድ አለብኝ ብሎ ሰይጣን ይህን ሰው ማጥመድ ጀመረ። እና 3 ሰዎች ነው ከቤቱ ልክ እንደ አብርሃም እንዳደረገው በሩ ጋር ተቀመጡና እንግዶች ነን አሉ። ግቡ ወደ ቤቴ ሲል አብርሃም እንዳደረገው ካላዘልከን አንገባም አሉ። እየሰማችሁ ነው አይደለ? አሁን የሰውዬ ምን እያደረገ ነው? እንግዳ ተቀብሏል። እያዘለ ሲያገባ አብርሃም አንዱን ሲያገባ አዝሎ ሲገባ 2ቱ ቀድሞ ተገኝተው ነበረ። ይሄ ግን እዚያው ተቀምጠው ቀሩ። አሁን 3 ጊዜ ወጥቶ እዞ ገባና በሉ ብሉ አለ። ጠጡ ሲላቸው ወይፈን ታርድልናል። አዎ አረደ። ሁሉንም እርጎውን ሁሉን እንግዲህ አብርሃም ያደረገውን ነገር አቀረበ። ከዚያ መጨረሻ ምን አለው? አብርሃም ልጅህን ሰዋልኝ ተብሏል አይደለም እንዴ? አሁን የነ ሰውዬ ምን አለው? ሰይጣን ነው ያለው በልጅህን ሰዋልን። እንግዲህ ሥላሴን ተመስሎ በተኮለ ሰይጣን አያችሁ። ሰይጣን እኮ እግዚአብሔርን መስሎ ሰው መስሎ በመላእክትን መስሎ ይመጣል። እስመ ከመ መልአከ እግዚአብሔር ይመስል ብሏል ቅዱስ ጳውሎስ። እንደ መላእክት እንደ ብርሃን መላእክት ሆኖ ይመጣል ሰይጣን። የምንለየው ግን በስራ ነው። ቅዱስ ገብርኤል ነኝ ብሎ ቢመጣ ቅዱስ ገብርኤል ከገሌ ጋር ተጣላ የሚል ከሆነ ቅዱስ ገብርኤል አይደለም። መንፈሳዊ ስራ የሚል መልአክ እንጂ ተጣላ የሚል መልአክ የለም። ሰይጣን የሚታወቀው በስራው በግብሩ ነው። ያጣላል። መንፈሳዊ ሆኖ በልዩ ልዩ ሰዎች አድሮ ሊመጣል። መነኩሴ ሆኖ ሊመጣ ይችላል። በመነኩሴው አድሮ፣ በካህኑ አድሮ፣ በቄሱ አድሮ ሊመጣ ይችላል። ያ ካህን ከገሌ ጋር ተጣላ የሚል ካህኑም ቢሆን ትክክል አይደለም። ወይ ሰይጣን አድሮበታል ወይ ራሱ የሰይጣንን ሐሳብ ተጠቅሟል። ስለዚህ የሰውዬ ልጁን ካላደረክልን አንበላም ሲሉት ያው ያንን ቃል ገብቷልና ልጁን አረደ። ከዚህ ፈተና እግዚአብሔር ይጠብቀን። ልጁን አረደ። አሁን ልጁን የሚያርድ ቀርቶ አይደለም እንደው የሚታዘዝ ሰው ይኖራል ወይ ነው። በጣም እኮ ሲነጻጸር ሰውየው በፍጹም ነው የሚሰራው፣ ግን በመካከል ሰይጣን ገባ ደግሞ እና ልጁን አረደና መጨረሻ ላይ ምን አደረገ መሰላችሁ? በል እንግዲህ ያረድከውን አንተ ካልቀመስክ እኛ እንቀምስም አሉ።
እንግዶች ናቸው። ያንን የራሱን የልጁን ስጋ እንዲቀምስ ተገደደ፣ በላ። አሁን በዚህ ጊዜ ይህንን ምክንያት አድርጎ ልክ አዳምንና ሔዋንን ዕፀ በለስን ትበላላችሁ ብሎ በዕፀ በለስ ምግብ ምክንያት ሰይጣን በአዳምና በሔዋን ላይ ችግር ሆኖ በሰውነታቸው ተሰራይቶ እንዳሳታቸው ሁሉ ይህን ሰውዬ የልጁ ስጋ ሲቀምስ በዛ በሰውነቱ ተሰራጨ። ሰይጣን እኮ በእኛ ያድራል እኮ አያድርም እንዴ? ያድራል እኮ። እናንተ የመንፈስ ቅዱስ ቤቶች ናችሁ፣ በመንፈስ ቅዱስ ተሰሩ ይላል ቅዱስ ጳውሎስ። እኛ የእግዚአብሔር ቤቶች ነን፣ በእግዚአብሔር ቤት ተሰርተናል። ባዶ ሆኖ ሲያገኘው ደግሞ ሰይጣን ያድርበታል። ይሄ ቤት ነው እኮ፣ ሁሉም አካል እግዚአብሔር ቤት ነው። ግን ባዶ ከሆነ እግዚአብሔር የማያድርበት ቤት ከሆነ ሰው የሌለው ቤት እኮ ባለቤት የሌለው ቤት ማን ይወስደዋል? ማንም ይወስደዋል። የኔ ባይ ቀድሞ የኔ ነው ያለ ይወስደዋል። ስለዚህ ባዶ ከሆነ ሰይጣን በእኛ ላይ ያድራል እና ይህ ሰይጣን ማድረግ በሰውየው አደረ። ሰውየውን ከዚያ በኋላ አይምሮውን ሳተ፣ ያንን ስራውን ተወ። ከዚያ በኋላ ያን ልጁን ሰይጣንም ከዚያ በኋላ ተሰወረ። ምክንያቱም ሰይጣን የሚሰራው ሁልጊዜ የሚሰራው ሰውን ማሰናከል ነው፣ ሰውን መጣል ነው፣ ለሰው እንቅፋት መሆን ነው እና ሰውየውን ከዚያ በኋላ ካሳተ በኋላ ሰውየውን ተወውና እሱ እብድ ሆነ፣ አይምሮ ተነሳው። ከዚያ በኋላ ሰውን እየቆረጠ መብላት ጀመረ። ሰውዬ አይምሮ ተነሳው። በዚህ ምድር በረሃ ወጣ፣ ከሰው ተለየ። በዚህ ጊዜ ነው ይህ ሰውዬ በረሃ ላይ እየጠበቀ ሰውን እየቆረጠ መብላት ጀመረ። ግን ነው በተው ብቻ አይደለም እኮ። በእርግጥም እኮ አሁን በዘመናችን ሰው እየተበላ አይደለ እንዴ? በመና እየተቆረጠ አይደለ ሰው? ያው ወደ አፍ አለመግባቱ እንጂ የሰው ስጋ እኮ ዛፍ ላይ ተሰቅሎ እያየን አይደለ? በሚዲያ የሰው ስጋ በእውነት ሰው ክቡር ነው፣ የከበረ አካል ነው። በእሳት እየተቃጠለ እያየን እየተጠበሰ እያየን አይደለ? ሰው እየተቃጠለ ሰው እየነደደ ከእንጨት ጋር ተቀላቅሎ እያየን አይደለም እንዴ? ልባችን ደንድኖ ነው፣ ጨክኖ አየነው፣ ለመድነው። ሁሉ ነገር በቃ አሁን እንዳላደረግነው እኮ ዛሬ ሰው ሞተ ከተባለ ምንም አይመስለንም። ሰው ክቡር ነው፣ እግዚአብሔር ያከበረው ፍጥረት ነው፣ በአራያው በአምሳሉ የፈጠረው ፍጥረት ነው እና እስቲ ዘመናችንን ስንዋጀው እስቲ እንየው። ዘመናችን ዛሬ አንዱ አንዱን የሚበላበት ዘመን አይደለም። አንዱ አንዱን እየጠበሰ የሚበላ ያው ወደ አፍ አለመግባቱ እንጂ እኮ በሐሳብ በነገር የሚጠበስ ስንቱ ነው፣ በነገር የሚቆረጥ ስንቱ ነው፣ የምላስ ሰይፍ የተሳለበት ስንቱ ነው፣ በአንደበት ሰይፍ የተቆረጠ ስንቱ ነው። ዛሬ እኮ ይሄ አጥንት የሌለው ምላስ ስንቱ ሰው ሰብሯል። ምዕመናን ስንቱ ሰዎች ተሰብረዋል፣ ስንቱ ሰዎች ሞተዋል። ስለዚህ እግዚአብሔር ቅን ሕሊና ይስጠን እና የሰውዬ አይምሮ ተነሳው። ከዚያ በኋላ ሰው መሆኑ የለም። ከዚያ በኋላ ያገኘውን መቁረጥ ያገኘውን መብላት ሲቆጠር የሱ የበለሰው እዚያ ወደ 78 ስንት አልኳቸው? 78 ሰው በእጁ ያጠፋ ሰው ማለት ነው። እኛስ አሁን 78 ኧረ ስንቱ ነው? በቁጥር የሰው ሕይወት በቁጥር ይለካል? የአንድ ሰው ሕይወት እኮ ከቁጥር በላይ ነው ምዕመናን። ዛሬ ስንት ሰው ሞተ፣ ዛሬ ስንት ሰው ይባላል። አሁን የሰውዬ እኮ አይምሮ ተመስጦት ነው፣ የሰይጣን ምክንያት ነው። ግን ዛሬ አይምሮ እያላቸው ሰውን የሚገሉ ሰዎች ስንቶች ናቸው? በቁጥር ስንት ነው? ይህን ያህል ሰው ሞተ፣ ቁጥሩን ለምደነዋል። ሰው መሞቱን ለምደነዋል። መቆረጡንም ለምደነዋል። መዘቅዘቁ ተዘብዝቆ በእሳት መቃጠሉንም ሁሉንም ለመር ነው። በቃ አብረን መኖር ጀመር። እግዚአብሔር ጊዜውን ያስተካክልልን እና ከዛ በኋላ 78 ሰው በልቶ ወደ 79ኛው የሆነ ሰው ሲያገኝ እንደው ከዚህ በኋላ እግዚአብሔር የሆነ ደግሞ እግዚአብሔር መንፈስ ቅዱስ ደግሞ ቀድሞ የነበረው ሀብቱ ስላልተለየው በጎን ለማሳሰብ ጀመረ። ይሄን ሰው እንደው እግዚአብሔር መሐሪ ነው ቢመረኝ እንደው እዚህ ሁሉ እዚህ ዋሻሞች አሉ እግዚአብሔር መቼም ይመረኛል መሐሪ ነው ብሎ እዚያ ዋሻ ውስጥ ገባ። ዋሻ ውስጥ ገብቶ አንድ ቀን ቀና ሲል የሚረዳው የሌለ ምንም ምን የሌለው ሰው በበሽታ የደከመ እግሩ እጁ መንቀሳቀስ የማይችል አካሉ የተሰነጣጠቀ ሰው ያገኛል። እዚያ ያንን ሰው ለመብላትም ተጸየፈው። ይሄ ቆስሏል፣ ይሄን እንኳን አልበላም አለና አልፎ ሊሄድ ሲል እባክህ ወንድሜ ከያዝከው ውሃ እየሰማቸው አይደለ? ከያዝከው ውሃ ትንሽ እባክህ ውሃ ጥሞቻለሁ ይለዋል። እንዴ
አንተ ውሃ ይሄኮ ራሴ የምጠቀመው ውሃ ነው ለአንተ አልሰጥም ብሎ አሁንም አልፎ ሲሄድ እባክህ ብሎ በጻድቃኑ ሰማዕታቱም ሁሉም ይጠራበታል። አይ ዝም ብሎ ታልፎት ይሄዳል። እንደ እግዚአብሔር እባክህ በእግዚአብሔር በፈጠረ ይላል። አሁን ስንት ሰው ነው በፈጠረ እኮ የሚል ሰው አለ። ግን እንሰማለን። አባቶቻችን እኮ በስላሴ ሲባል ውሃ ይቆማል ይላሉ። በምን ሲባል በማን ሲባል ውሃ ይቆማል። አያችሁ እኛ በስላሴ ከተባለ እኮ መንቀሳቀስ የለብንም። ምንመናል ከስላሴ በላይ ማን አለን? የፈጠረን ማን ነው? ማን ነው የፈጠረን? ታዲያ ከፈጠረን በላይ የት እናመልጣለን? ስለዚህ በስላሴ እባክህ ትንሽ ውሃ የለም አልሰጥም። እንደው በድንግል ማርያም ጌታን በወለደች በቅድስት ድንግል ማርያም በማርያም ነው መጀመሪያ በማርያም ማለት ምናል እስኪ ድገማት ያወራን ቃል እንደው ደግሞ ዘወር ሲል ደግሞ ማክፈር ጀመረ። በማርያም ያለው ደግሞ በቅድስት ድንግል ማርያም ጌታን በወለደች በድንግል ማርያም እሷን እንኳን ቀድሞ ሲናገሩ አባቶች ሰምቻለሁ። እሷ ያው እንግዲህ ለኔም ብዙ ረድታኛለች። በሷ ስም እንኳን እሰጣለሁ ብሎ ከዚያ ውሃ ከያዛት ትንሽ ውሃ ይሰጠዋል። ከዚያ ውሃው አካሉ ስለቆሰለ ትንሽ ውሃም ትንሽ ነች። በቁስሉ ገብቶ የባሰ በሽታ ጨመረለት አካሉ ላይ። አሁንም ምን የለም ኧረ እባክህ ኧረ ድገመኛል። አሁንም ትንሽ ሲጨምር ጉሮሮው ላይ ነቃቅቶ ስለነበረ ያቺ ውሃ ወደ ጉሮሮ ሳይወር እንዲያውም ለነፍሱ ማለፍ ምክንያት ሆኖታል። እና በዚህ ምክንያት ያ ሰው በሽተኛ ይሞታል። እሱም ከዚያው ሞተ። አሁን ከሞት በኋላ ያለው ጉዳይ ነው። እየሰማችሁ አይደለ? ሰው ሁለቱም ሞተዋል። የእመቤታችንም የቀድሞ ቃል ኪዳን አለ። ያ ሰውዬ ሞቷል። በ78 ወይም ከ78 በላይ በላ ተብሎ የሚታወቀው ሰው ስሞን ሞቷል። በዚህ ጊዜ እንግዲህ ወደ እግዚአብሔር ፍርድ ነው የሄዱት። እየሰማችሁ ነው? ወደ እግዚአብሔር ሲሄዱ አሁን እግዚአብሔር ምን አለ? ይሄ ሰው እኔንም ጻድቃን ሰማዕታትንም ሁሉ የካደ ስለሆነ ምሕረት አይገባውም፣ ወደ ፍርድ መሄድ አለበት አለ። እመቤታችን ደግሞ ልጄ ሆይ ቀድሞ እኮ በአንቺ ስም በአንቺ ምክንያት ላደረገው ሁሉ አጠቃላይ ነው ጠቅለል ባለ መልኩ እምርልሻለሁ ብለኸኛል እኮ ልጄ፣ ያንተ ቃል ይታበላል ወይ አለችው። አሁን ይሄ ሰው እግዚአብሔርን አያውቅም ስላለ ነው ወይስ ተመዛዝኑ? ማመዛዘን አለብን። ብዙ ሰዎች እኮ መናፍቃን እንዴት በእፍኝ ውሃ ሰው ይማራል የሚሉ ሰዎች ስላሉ ነው። እፍኝ ውሃ ናት እግዚአብሔር ቃል ኪዳኑን መሻሩ ነው ወይስ እግዚአብሔርን አልፈጠረኝም ብሎ መካዱ ነው? እግዚአብሔርን ለእግዚአብሔር ትልቅ ዋጋ ያለው ማለት ነው። እግዚአብሔር ቃሉን መተው ነው። እየሰማችሁ አይደለ? የእግዚአብሔር ቃል አይታበልም። እግዚአብሔር ከማለ እግዚአብሔር ወይኔስ እግዚአብሔር በእውነት ማለ ከማለም አይጸጸትም። እግዚአብሔር በሚመለው መሐላ በሚያደርገው ቃል ኪዳን ይህንን ባላደርገው ብሎ አይጸጸትም። በእርግጥም እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል መጽሐፍ ቅዱስ። ያ የራሱን የቻለ መስመር አለው። ወደዛ ውስጥ አልገባም። አሁን ግን በመፍጠሩ የሰውን ተግባር ልዩነት ነው ለማሳየት የሰውን ክፉነት የኛን ክፋት ለማሳየት እግዚአብሔር በፈጠረው ፍጥረት ተጸጸተ ይላል። ግን እግዚአብሔር ቅዱስ ጳውሎስም ደግሞ በሚሰራው ስራ ባደረገው ነገር ሁሉ አይጸጸትም። የሚጸጸት አይደለም። ቅድም እንዳልኩት ወያረኩስ ኪዳኔ አላረክስም፣ የተናገርኩትን አልዋሽም ብሎ የማይዋሽ እግዚአብሔር ነው። ስለዚህ ስንቶቻችን አሁን ዛሬኛ ክደነዋል፣ ግን በቸርነቱ አልተወንም። ለንስሐ እንድንገባ በንስሐ ሕይወት እንድንመላለስ ጊዜን ዘመን ዕድሜ አልሰጠንም፣ ሰጥቶናል። ስለዚህ እግዚአብሔር እዚህ ጋር ማየት ያለባችሁ ስለ እፍኝ ውሃ አይደለም፣ ውሃ ማነሱ ብዛቱ አይደለም። እንዲያውም ቀዝቃዛ ውሃ ከተናነሾቹ ለአንዱ ያጠጣ የጻድቅ የዚያን ሰው ዋጋ ያገኛል ብሎ ጌታም አስተምሮናል እኮ። ቀዝቃዛ ውሃ ምን እንዳለው ዋጋ እንዳለው በቀዝቃዛ ውሃ ሰው ቀዝቃዛ ውሃ ሰጥቶ መንግስቱን እንደሚወርስ መጽሐፍ ቅዱስ ላይ ተመዝግቧል። ይህን የተናገረው እሱ ነው። ስለዚህ ያጸድቀኛል፣
በማርያም ስም ብዬ ብሰጠው እሷም ከልጇ ታማልደኛለች ብሎ የሰጠው ሰውዬ ያቺ ቀዝቃዛ ውሃ አታጸድቀውም ብሎ መናገር ወንጌሉን መሻር ነው። ወንጌሉን መሻር ነው። በቀዝቃዛ ውሃ ምን ቃል በቃል እኮ ነው። ቀዝቃዛ ውሃ ከተናናሽ ያጠጣ ሰው ጻድቁን በጻድቁ ስም ነብዩን በነብዩ ስም ማቴዎስ 10 መጨረሻ ላይ የተቀበለ ነብዩን ዋጋ ያገኛል። እንደውም ያ ተቀብሎ እኮ እንጀራ ያበላል አለም እኮ ምግብ የመገባል አለም እኮ ቀዝቃዛ ውሃ የሰጠ ሰው ዋጋው አይጠፋበትም፣ ዋጋውን ያገኛል፣ እግዚአብሔር በረከት ይሰጠዋል ማለት ነው። ስለዚህ ይህንን አምኖ የሰራ ሰው 78 ደርስ በልቷልና እንዴት ብሎ ማወዳደር በእግዚአብሔር ስልጣን መግባት ነው የሚሆነው። እግዚአብሔር እስከ ምንነታችን ሊተው ይችላል። ብዙ ታሪክ እኮ አሉ። ይሄ እኮ መስቀል ላይ ታቻው ሽፍታውን እኮ ምንነቱ ሁሉ ስርዝ ያደረገለት አምላክ እኮ ነው። ሽፍታ ነበረ፣ ሰው ገድሏል፣ ቆርጧል። ስለዚህ ይሄ በመንግስት አስበኝ ባለ ጊዜ አሁን በመንግስት አስበኝ ያለችው ቃል ናት ትልቅ ወይስ እዚያ በፊት ሲያጠፋው ሲቆርጠው ሲገለው የነበረው ሂደት ግብሩ ነው የሚቆጠረው? ምንናል የትኛው ነው? በአንድ ቃል እንዴት መንግስተ ሰማያትን ያወርሳል ብለን የእግዚአብሔርን ስልጣን ልንገዳደር አይገባም፣ መሆንም የለበትም። ስለዚህ እግዚአብሔር ሰዎች እኮ በእፍኝ ውሃ ይመረኛል ብሎ ካደረገ እኮ ይሄ የእምነቱ ውጤት እኮ ነው። የእምነቱ ውጤት እኮ ነውና ሰው በእምነቱ የሰራውን ስራ እግዚአብሔር ዋጋ አይሰጥም ብሎ ማን ፈራጅ አደረገንኛል? ማን አመዛዛኝ አደረገንኛል? ማን ለኪ አደረገንኛል? የሚለካ እግዚአብሔር ነው። እያንዳንዳችን እኮ የሚለካን ማን ነው? እግዚአብሔር ነው። ስራችን የሰራነውን ስራ የበደልነውን በደል ለአንዱ ሊደመስስለት ይችላል። ይቅር ለዘማርኩ ምህሮ ወለዘፈቀርኩ ሰሃለው ይላል። ይቅር የምለውን ይቅር እለዋለሁ፣ የምምረውንም እምረዋለሁ። መማር ያለበት ከሆነ እግዚአብሔር ይምረዋል፣ ይቅር የሚባል ከሆነ እግዚአብሔር ይቅር ይለዋል ብለን ይህንን ቃል ተስፋ ማድረግ እንጂ በእግዚአብሔር ስልጣን ገብተን እግዚአብሔር እንዲህ ያደርጋል እግዚአብሔር እንዲህ ያደርግም ብለን ይሄ በጣም አደጋ ነው፣ አደጋ ነው። እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው። ይሄ ሰው ሂደቱ እንቅስቃሴው እኮ በክርስትና ቀጥሎ እንግዳ ተቀብሎ የእግዚአብሔር መንግስት ለመውረስ ነው አደጋው። ግን መካከል ሰይጣን አደናቀፈው። ስለዚህ ቃል ኪዳኑ እና ውሃው ተመዘነ። ውሃውና ቃል ኪዳኑ አንድ ነው። እየሰማችሁ አይደለ? ውሃውን የሚያከብረው እኮ የእግዚአብሔር ቃል ኪዳን ነው። የእግዚአብሔር ቃል ሰማይ ወምድር ያልፍ ወቃለ ያልፍ፣ ሰማይና ምድር ያልፋል፣ ቃለ ግን ምን አይለው? የእግዚአብሔር ቃል ያልፋል። ስለዚህ የውሃውን የመዘነው እኮ ለእመቤታችን አደርግልሻለሁ ያላት ቃል ውሃው ላይ ጫን አደረገና ያቺ ፍኝ ውሃ እንድትመዘን አደረገ። ክብር ለእግዚአብሔር ይሁን። ስለዚህ በፍኝ ውሃ የሚመዝን እግዚአብሔር፣ ፍኛን ውሃ የሚቆጥር እግዚአብሔር። አስቡት፣ በደቃቅ ሳንቲም እኮ ነው አያቸው አዘዛችን ስጦታ ያለ እግዚአብሔር። ለምንድን ነው እነዚህ ያለ ብዙ ገንዘብ ያላመላከተ እግዚአብሔር? ውስጥን ሊናን ስለሚያይ ነው። ትንሽ ሳንቲም ቢሆን የድሃዋን ሳንቲም አያችሁ ይቺ ያላትን ነው የሰጠችው፣ ሌሎቹ ካላቸው ከተረፋቸው ነው። ስለዚህ የድሃዋን ስጦታ የሚቀበል እግዚአብሔር ይሄ የጽድቅ ዋጋ ትንሽ ነው፣ የጽድቅ ዋጋ ብዙ ነው ብለን ልንለካ የምንችልበት አንዳችን ነገር የለም። ስለዚህ አሁን ምን ተባለ? የሰውየው በበሽታ ዘመን ሰው እኮ ሲያብድ እኮ ብዙ ነገር ይናገራል። ስላሴን አላውቅም ያለ እኮ ታሞ እንጂ ሰይጣን ነው ያናገረው እንጂ ከራሱ አይምሮ ሆኖ አይደለም። ያ በስተት የተናገረው ቃል ወንጀል ነው፣ እግዚአብሔርን አላውቅም ብሏል ብሎ ከእግዚአብሔር ቃል ኪዳን ጋር ማነጻጸር አስቡት። ምንናል አስቡት። እግዚአብሔር ለኛው ምን አለ መሰላችሁ? ሙሴ ሲናገር ዘዳግም ምዕራፍ 9 ቁጥር 9 ላይ ባሪያዎችን አስብ አለ። ባሪያዎችን አስብ። ማንን አስብ? ማንን? ባሪያዎችን፣ አብርሃምን፣ ይስሐቅን፣ ደጋጎችን ሰዎች አስብ አለ። ነገር ግን የሚበድሉትን ኃጢአት የሚሰሩትን እዚህ ዓለም ላይ ያሉትን ልባቸው የደበደሉትን እነሱን አትመልከት አለ ሙሴ። በደል የሚሰራውን ሰው የሰው ልብ በበደሉ አትመልከት። የትኛውን ነው አስብ ያለው? ቃል ኪዳኑን አስብ። አስቡት። የሙሴ ጸሎት እኮ ይሄ ነው። ህዝቡን ከእግዚአብሔር ጋር ያገናኘበት ጸሎት
በድለውዙ ይክሉን እግዚአብሔር ሰሪያ ማዕድ በገዳም እግዚአብሔር በበረሃ ውስጥ ማዕድ ሰርቶ መመገብ ይችላል ብለው ያመጹትን ሕዝብ እስራኤልን እኮ ሙሴ በጸሎቱ ከእባብ ንድፊያ ያዳናቸው ጸልዮ እኮ ነው። ጸሎቱ ምንድነው? እነዚህን ሰዎች የሚያደርጉትን የሚናገሩትን ኃጢአታቸውን በደላቸውን አትመልከት፣ ባሪያዎችን ተመልከታል። የአባቶቻችን የነ አብርሃም የነ ይስሐቅ አምላክ እኛንም ይመልከተን። ስለዚህ ይህ ሰውዬ የሰራው የተናገረው ቃልና የቅዱሳን መላእክትን ክዷል ተብሎ የተናገረውና የእግዚአብሔር ቃል ኪዳን የእመቤታችን ያቺው ውሃ ሁለቱ በአንድ ሆኖ ሲመዘን ውሃው መዝኖ ተገኘ። ከዚህ በኋላ ይህ ሰውዬ በእፍኝ ውሃ ዛሬ እኮ ኪዳንኪ እመቤታችን አንቺ እኮ በእፍኝ ውሃ የምትምሪ አይደል የምንላት በእፍኝ ውሃ። ስለዚህ በእፍኝ ውሃ የማረው የእሷ ልጅ ነው። ልብ በሉ። ለምንድን ነው? በአንቺ ስም ዝክር የዘከረውን የተራበ ያበላውን በእመቤታችን እመቤቴ ሆይ አንቺ በአንቺ ስም እኔ ዝክር እዘክራለሁ፣ በአንቺ ስም የተራበውን አበላለሁ፣ በአንቺ ስም የተጠማውን አጠጣለሁ፣ አንቺ ደግሞ ከልጅሽ ታማልጅኛለሽ ብሎ የሚሰራ ሰው ኃጢአት ነው ብሎ የሚናገር ከሆነ ከሰይጣን ውጭ ማንም ይሄ ሰው እንደው የሚያምን ቀርቶ የማያምን ይሄን አያደርገውም እኮ የሚያምን ሰው ቀርቶ የማያምን ይሄን አያደርገውም። ስለዚህ ይህ ሰው እግዚአብሔር በሰጠው ቃል ኪዳን ያ ቃል ኪዳን ነው የምህረት ቃል ኪዳን። እግዚአብሔር እኮ ለበሽተኞች ነው የመጣ። እግዚአብሔር የመጣው ለጠፉት ነው። እግዚአብሔር ከ99 ለጠፋው ፍለጋ የመጣው እኮ ያ ተስፋ ቃል ኪዳን እብልንከ ዝንቱ ኪዳን ጽኑ ማበ እግዚአብሔር። ቅዱስ ጳውሎስ ለገላትያ ምዕመናን ይህ ቃል ጽኑ ነው፣ ከእግዚአብሔር የመጣ ቃል ጽኑ ነው። ከ430 ዓመት በኋላ የመጣው ቃል ጽኑ ነው ይላል። የአብርሃምን ታሪክ አምጥቶ ለገላትያ ምዕመናን ሲያስተምር ስለምንድን ነው እንደዚህ ያለው? የገላትያ ምዕመናን ክርክር ስለነበራቸው በብሉይ ኪዳን በሃይማኖት የጸና አሁን የሮሜ መልእክትና የገላትያ መልእክት ተመሳሳይ ናቸው። በሃይማኖት ያለውን ግንዘብ ነገሩ ግን ውስጡ የሚታየው በሕግ ይጸድቃል ብለው የሚያስቡ ሰዎች ነበሩ። ሕግ እኮ ከእምነት አይደለም። ሕግ ከእምነት ሕግ ማለት እኮ አታድርግ ነው። ሕግ አታድርግ ነው። ትእዛዝ ይህን ስራ ማለት ነው። ስለዚህ ከ430 ዓመት በኋላ የመጣችው ይቺ ኦሪት ተሰራች። ኃጢአት ታወቀች አለ ቅዱስ። ኃጢአትን ታወቀች። ከዚያ በማን በሙሴ ዘመን ታወቀች፣ ተዘረዘረች ማለት ነው። ይህን የሰራ ኃጢአተኛ ነው፣ ይህን ያደረገ ኃጢአት ነው በመባል ታወቀች፣ ተገለጠች። ከዛ በኋላ ግን ለይስሐቅ የተናገረውን ቃል ለመድኃኒታችን ለኢየሱስ ክርስቶስ አምጥቶ ሲናገር ይህ ኪዳን ጽኑ ነው ይላል። እስቲ በሉ ይህ ኪዳን በሉ እስቲ ይህ ኪዳን ጽኑ ነው፣ ጽኑ ነው። በቃ ይህ እኮ ነው። እኛ ኪዳን ማለት ቅድም እንዳልነው ከሁለት ሰዎች በላይ የሚደረግ ሐሳብ ስለሆነ ኪዳን ቃል ኪዳን የምህረት ቃል ኪዳን ብለን ኪዳነ ምህረት እግዚአብሔር ምህረቱን የተናገረበት ካሁን በኋላ አለ ካሁን በኋላ አንተንና ልጆችህን በንፍር ውሃ ላላጠፋ ምልክት አደርጋለሁ አለ እግዚአብሔር። ካንተንና ልጆችህን አለ። ከዛ በኋላ ደግሞ ዘርህንም እስከ ዘላለም አለ። ዘፍጥረት 9 ላይ በደንብ አንብቡት። ዘርህን እስከ ዘላለም በቃ ወሰን በለሞ ዘመን ሁሉንም ላላጠፋ ማን ቃል ገባ? እግዚአብሔር። ስለዚህ ከዛ በፊት አሁን በንፍር ውሃ ከጠፉት ሰዎች የበለጠ ኃጢአት ዛሬ እየተሰራ አይደለም? እየተሰራ ነው። ግን እግዚአብሔር ያንን አይመለከትም፣ ቃል ኪዳኑን ነውና ሰው እግዚአብሔር ቃል ኪዳን ይጸናል። ሐዋርያው ቅዱስ ጳውሎስ ያጠቃለልኩ ነው ትምህርቴን። ቅዱስ ጳውሎስ ለዕብራውያን ምዕመናን ላይ በላከው መልእክት እዚያ ደግሞ የዕብራውያን ደግሞ በተለይ ስለ መድኃኒታችን ኢየሱስ ክርስቶስ አስተምሮ ብሉይ ኪዳንን ሐዲስ ኪዳንን እያናበበ እየተረጎመ ባስተማረበት የሚገርማችሁ መላእክት ማለት የሉም ብለው የተነሱ መናፍቃን ነበሩ። ሰዎች ናቸው ሎቱ ሰዓት ክብር ይግባውና መድኃኒታችን ኢየሱስ ክርስቶስን ሰው ነው ብሎ በሚናገሩበት ምዕራፍ 1 ዕብራውያን 1 ጀምራችሁ ታነቡ ስለ መላእክት ዝርዝር አድርጎ አስቀምጧል። ከዛ ምዕራፍ 9 ላይ ምን አለ መሰላችሁ? ኑዛዜ ካለ ይላል። ምን ካለ አልኳችሁ? ኑዛዜ ካለ የተናዛዡ
ሞት መረዳት አለበት ይላል። እየሰማችሁ ነው? አሁን ኑዛዜ ደብዳቤ ካለ የተናዛዡ ሰውዬ ወይም ሴትዮ መሞት መረጋገጥ አለበት ይላል። ተመልከቱ እንግዲህ ኑዛዜው ከምን በኋላ ነው የሚሰራው? ከምን በኋላ ይሰራል ይላል ቅዱስ ጳውሎስ። ዝቅ ያለና ደግሞ ኑዛዜው አገልግሎት የሚሰጠው ሰውየው በሕይወት እያለ ምንም ጥቅም የለውም። ነገር ግን ሰውየው ከሞተ በኋላ የዚያ ሰው ኑዛዜ የጸና ይሆናል። መጽሐፍ ቅዱስ ይህን ይላል። ስለዚህ ሰው የተናዘዘው ነገር ከሞተ በኋላ ተግባራዊ ይሆናል ማለት ምንድን ነው? ያው ስለ ሰው ኑዛዜ እኮ አይደለም ይሄን እየተናገረ ያለ። እግዚአብሔር በሞትና በሕይወት መካከል ሰው በዚህ ዓለም ሲሆን ወደ እግዚአብሔር ሲሄድ እረፍት እንጂ ሞት አይባልም። ሞት ማለት ከእግዚአብሔር መለየት ነው። ከእግዚአብሔር መለየት ኃጢአት ሰርቶ ከእግዚአብሔር መለየት ነውና የእመቤታችን ልክ ከቃል ኪዳን በኋላ ከብዙ ዘመን በኋላ በላይ ሰውን ባስማረችበት መነሻነት ቅዱስ ያሬድ ኪዳንኪ እያልክ ኪዳንሽ አያልቅም ኪዳነ ተካሄድኩ ምስለ ሮያኔ ከምርጦች ጋር ቃል ኪዳኔን አደረግኩ ብሎ በዳዊት አድሮ ወኢየሱስ ዘወጣ እምአፉየ ከአንደበቴ የወጣውንም አልዋሽም ብሎ እንደተናገረ ቅዱስ እግዚአብሔር። ስለዚህ ቃል ኪዳኑ ከመረጣቸው ሰዎች ጋር እግዚአብሔር ያደርጋል። ያንም አይዋሽም፣ ያንም አይተውም፣ ይፈጽማል። እግዚአብሔር እንደ ሰው አይደለም። ዛሬ የተናገረውን ዛሬ የፈረመበትን ነገ የሚሽር አይደለም እግዚአብሔር። ስለዚህ ፊርማ የሚያስፈልገው እኮ እምነት ስለሌለ ነው ምዕመናን። ደብዳቤ የሚያስፈልገው እኛ ስለማንተማመን ሰው አስቸጋሪ ስለሆነ ነውና ዛሬ የምሕረት ቃል ኪዳኗ እግዚአብሔር ወልድ ኢየሱስ ክርስቶስ ለእናቱ ለቅድስት ድንግል ማርያም ከሰጣት በኋላ እሷም ከዕረፍቷ በኋላ የተረጋገጠ ስለሆነ የዚህን ሐሳብ ነውና እንግዲህ እግዚአብሔር በምሕረቱ ይጎብኘን፣ በጠለደቱ ይጎብኘን፣ ምሕረቱን ያድለን፣ በፍቅር አንድ ያድርገን።